ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱን መደመጥ ያለባቸው ሰበር መረጃዎች ይዘን ቀርበናል። በቅድሚያም ርዕሰ ጉዳዮቹን ማስቀደም ወደ ዝርዝር መረጃዎቹ አልፋለሁ። በቅርቡ አዲስ አበባ ውስጥ ተይዛ ወደ ድሬዳዋ የተዘዋወረችው ተወዳጇ ቲክቶከር ጃኒ ፖሊስ ተጨማሪ ቀናት በእስር እንድትቆይ መጠየቁ ተገልጿል። በቲክቶከሯ ላይ ፖሊስ ለምን ተጨማሪ ቀናትን መጠየቁ አስፈለገ? ዝርዝሩን በመረጃችን ይዘነዋል። በሌላ መረጃ ታዋቂው አትሌት ገለቴ ቡርቃ ባለቤቴ ሁሉንም ነገር ወሰደ፣ አንድ ቤት ቀርቶኛል በማለት ጎዳና ላይ ከመሆኔ በፊት የህዝቤና የመንግስት እርዳታ እፈልጋለሁ ስትል ተማጽናለች። ክቡራን አድማጮች በአትሌቷ ላይ የደረሰው በደል ለሌሎች መማሪያ ይሆን ዘንድ በዝርዝር ወደ እናንተ የምናደርሳችሁናል። በሌላ ዜና ለሰባተኛው ሀገራዊ ምርጫ እጩዎችና መራጮች በኦንላይን መመዝገብ የሚችሉበት ሶፍትዌር መዘጋጀቱን የምርጫ ቦርድ ይፋ ማድረጉን መግለጹ፣ በተያያዘ ዜና የምክር ቤቱ 35ኛ መደበኛ ስብሰባውን በነገው ዕለት ያካሂዳል። በስብሰባው ሊነሱ የሚችሉ አጀንዳ አንዳንድ መረጃዎችን ወደ እናንተ የምናደርሳችሁናል። በሌላ መረጃ የአልቡርሃን ምስጢራዊ እንቅስቃሴ ሁሉም የጦር አውሮፕላኖች አሁን በኤርትራ መግባታቸው ተሰምተዋል። ዝርዝሩን ይዘናል። ከውጭ መረጃ በአሜሪካ ሎስ አንጀለስ አደባባይ የወጡ ሰልፈኞች ተቃውሞ እንደቀጠለ መሆኑ መሰማቱ፣ እንዲሁም ሞስኮ በዩክሬን ላይ ከባድ ጥቃት ፈጸመች፣ ሁኔታው በጣም ከባድ ነው ሲሉ ዘለንስኪ መግለጻቸው። በቆይታችን ሌሎች ተጨማሪ ከሀገር ውስጥ ከውጭ ዝርዝር መረጃዎችን ይዘናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማስከተል የደወል ምልክቷን በመጫን ቪዲዮን ላይክ በማድረግ መረጃዎችን እያደመጣችሁ እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በመጋበዝ ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። ቲክቶከር ጃኒ ገብሩ በአዲስ አበባ ከተማ ተይዛ ወደ ድሬዳዋ ከተወሰደች በኋላ ከዚራ ፖሊስ ጣቢያ ትገኛለች። ወጣቷ ለእስር ያበቃት በቲክቶክ ቀጥታ ስርጭት ተናግራለች በተባለ ንግግር ሲሆን ዛሬ በድሬዳዋ መጀመሪያ ፍርድ ቤት ቀርባም ነበር። ፖሊስ ከተከሳሿ ስልክ ጋር ያልሰራናቸው ምርመራዎች ስላሉኝ ተጨማሪ ቀናት ይሰጠኝ በማለት 7 ቀን በፍርድ ቤቱ ተፈቅዶለት ለሰኔ 9 2017 ዓ.ም ተለዋጭ ቀጠሮ ተሰጥቶታል። ቲክቶከሯ ይፋዊ መጠሪያ ስሟ በሶሻል ሚዲያ እንደሚገለጸው ስመኝ ገብሩ ሳይሆን በፍርድ ቤት ወደ ጃኒ ገብሩ በመቀየሩ በዛሬው ችሎት በይፋዊ መጠሪያ በማድረግ ጃኒ ገብሩን ማስመዝገቧ ለማወቅ ተችሏል። ዘገባው ኢትዮፒካ ሊንክ ነው። በሌላ መረጃ ከኢትዮጵያ ፌዴራል ፖሊስ የተሰጠ ወቅታዊ መረጃ። በትናንትናው ዕለት በአዲስ አበባ ስታዲየም በሲዳማ ቡናና ወላይታ ዲቻ መካከል የኢትዮጵያ ዋንጫ ፍጻሜ የእግር ኳስ ውድድር መካሄዱ ይታወሳል። ሁለቱን ክለቦች ለመደገፍ ሐዋሳ ከወላይታ ሶዶና ከአካባቢው የመጡ በርካታ ደጋፊዎች መካከል አለመግባባት በመፈጠሩ ጨዋታው በዝግ ስታዲየም እንዲካሄድ ተደርጎ ፖሊስ በደጋፊዎች መካከል ይፈጠር የነበረውን ግጭት በማስቀረት አስፈላጊውን ወቅታዊና ሕጋዊ ተግባር በመፈጸም ሕግና ስርዓትን አስከብሯል። ነገር ግን የሀገራችን ሰላምና መረጋጋት የሚመራቸው በሀገር ውስጥና በውጭ ሀገራት ያሉ አካላት ተናበው የሰዎች ሕይወት እንዳለፈ አስመስለው በመዘገብ ግጭት ለማባባስ እየሞከሩ እንደሆነም ታዝበናል። ፖሊስ ግጭቶችን ለማባባስ ሲንቀሳቀሱ የነበሩ ውስን ግለሰቦችን በቁጥጥር ስር አውሎ ምርመራ እያጣራ ሲሆን ውጤቱንም በጊዜው ለሕዝብ ይፋ አድርጋል። ከዚህ ውጪ በአንድም ሆነ በሌላ መልኩ የእርስ በርስ ግጭት የሚፈልጉ አካላት ሰው ሞቷል እያሉ የሚያሰራጩት ወሬ ሐሰተኛ መሆኑና በአንድም ሰው ላይ የሞትም ይሁን የአካል ጉዳት ያልደረሰ መሆኑን ፖሊስ አረጋግጧል። ስፖርት በባህሪው የተጣላን የሚያቀራርብ ሆነ ሳለ በሁለቱ ደጋፊዎች መካከል የተፈጠረው አለመግባባት ወደ ሌላ እንዳይስፋፋ ፖሊስ በወሰደው ሕጋዊ እርምጃ ግጭቱን ተቆጣጥሯል። ይሁን እንጂ በሐሰተኛ ወሬ ህብረተሰቡ ወደ ግጭት እንዲያመራና የህዝቡን አለኝታና ጠባቂ የሆነውን ፖሊስ ስም ለማጉደፍ በሚንቀሳቀሱት ላይ ፖሊስ ጥብቅ ሕጋዊ እርምጃ እንደሚወስድና በቀጣዩም ስፖርቱ ለእንዲህ አይነት ስርዓት አልበኝነት ተገዢ እንዳይሆን ፖሊስ ከሚመለከታቸው አካላት ጋር ተቀራርቦ እንደሚሰራም ያስታውቃል። በሌላ ዜና ለሰባተኛው ሀገራዊ ምርጫ እጩዎችና መራጮች በኦንላይን መመዝገብ የሚችሉበት ሶፍትዌር መዘጋጀቱ ተገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ሀገራዊ ምርጫ ላይ መራጮችና እጩዎች ካሉበት ሆነው በኦንላይን መመዝገብ የሚችሉበት ሶፍትዌር ማበልጸጉን አስታውቋል። የቦርዱ ሰብሳቢ ሜላት ወርቅ ኃይሉ ያለፉ 6 የኢትዮጵያ ምርጫ ሂደቶች ማኑዋል እንደነበሩ ጠቅሰው በሰባተኛው ሀገራዊ ምርጫ መራጮችም ሆነ እጩዎች ካሉበት ሆነው በኦንላይን መመዝገብ የሚችሉበት ሶፍትዌር ማበልጸግ መቻሉን አስታውቋል። ሰብሳቢዋ ይህንን ያሉት በዛሬው ዕለት በቴክኖሎጂ አስተዳደር ስርዓት ላይ ቦርዱ ከፖለቲካ ፓርቲዎች ጋር ባደረገው ውይይት ነው። ወይዘሮ ሜላት ወርቅ ሂደቱ ኢትዮጵያ በምርጫ ስርዓቷ አንድ እርምጃ ወደፊት መራመድ የሚያስችላት ከመሆን ባለፈ በምርጫ ሂደት ላይ ግልጽነትና ጠያቂነትን ለማስፈን ያስችላልን ብለዋል። የውይይቱ ተሳታፊ የፖለቲካ ፓርቲዎች በበኩላቸው ሶፍትዌሩ ጊዜ ቆጣቢና እንግልት የሚቀንስ መሆኑን ጠቅሰው
ለግልጽነትና ለተጠያቂነት ምቹ መደላደል እንደሚፈጥር ተናግረዋል ሲል ኤፍኤምሲ ዘግቧል። ባሳለፍነው ወር ቦርዱ ለ7ኛው ዙር ሀገራዊ ምርጫ ሁለተኛ ዙር የምርጫ ጣቢያዎችን በዲጂታል ሲስተም የመመዝገብ ሥራ ማከናወኑን ማስታወቁ ይታወሳል። ይሁንና ቦርዱ ለ7ኛ ዙር ሀገራዊ ምርጫ የተለያዩ የቅድመ ዝግጅት ሥራዎችን በማከናወን ላይ መሆኑን ገልጾ ከዚህ በፊት ከተካሄዱት ምርጫዎች በአፈጻጸም ቀልጣፋና ጊዜውን የሚጠይቅና ዘመናዊነት የተከተለ ለማድረግ እየተሰራ መሆኑንም ጠቁመዋል። ይህ በእንዲህ እንዳለ ምክር ቤቱ 35ኛ መደበኛ ስብሰባውን በነገው ዕለት ያካሂዳል። 6ኛው የሕዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 35ኛ መደበኛው ስብሰባው ነገ ይጀምራል። ምክር ቤቱ የገንዘብ ሚኒስትር ክቡር አቶ አህመድ ሼድ የፌዴራል መንግስት የ2018 በጀት ዓመት ረቂቅን በጀትን በተመለከተ በሚያቀርቡት በበጀት መግለጫ ላይ በመወያየት ረቂቅ የበጀት አዋጁን ለዝርዝር እይታ ለፕላን በጀትና የፋይናንስ ጉዳዮች ቋሚ ኮሚቴ የሚመራ ይሆናል ተብሎም ይጠበቃል። ክቡራን አድማጮች በማስከተል አደባባይ የወጣሁት ህዝቤ እንዲደርስልኝ ነው። አትሌት ገለቴ ቡርቃ በኢቲቪ አፋን ኦሮሞ ቴሌቪዥን ከሚቀርበው ገመዳ ሾው ጋር ቆይታ ያደረገችው አትሌት ገለቴ ቡርቃ አደባባይ የወጣሁት ህዝቤ ያለውበትን አስቸጋሪ ሁኔታ አውቆ እንዲደርሱልኝ ነው ብላለች። ከ800 እስከ ማራቶን ኢትዮጵያን ወክላ በተለያዩ መድረኮች የተወዳደረችው አትሌት ገለቴ ሳላውቅ ትዳሪ እየፈረሰ ነው ስትልም ተደምጣለች። በሩጫ ባገኘሁት ገንዘብ ወደ ኢንቨስትመንት ልገባ ስል ችግር አጋጥሞኛል የምትለው አትሌቷ ባለቤቷ በ2009 ዓ.ም ከቤት ጠፍቶ 8 ወር ከቆየ በኋላ ፍርድ ቤት እንዳቀረባትና እስካሁን ክርክር ላይ እንዳሉም ተናግራለች። 9 ዓመታት አብራ የቆየችው ባለቤቷ በ2009 ዓ.ም ለውድድር ከሀገር ውጭ ስትሄድ ከሸኛት በኋላ ውድድሯን ጨርሳ ስትመለስ ባዶ ቤት እንዳገኘችም ገልጻለች። ፍለጋዋን ጀምራ ለፖሊስ ስታስታውቅ ደውሎ ለምን ስሜን ታጠፊያለሽ? አርፈሽ የማትቀመጪ ከሆነ እገልሻለሁ እንዳላት የተናገረችው አትሌቷ በ2010 ዓ.ም በእርሱ በኩል የክስ መጥሪያ እንደደረሳትም ጠቅሳለች። ይሁንና ፍርድ ቤት ስትቀርብም ባለቤቷ ጋብቻቸው እንዲፈርስ እንደጠየቀና እሷ ደግሞ የተጋቡት በእምነት ተቋም እንደሆነና እምነት ደግሞ ጋብቻ እንዲፈርስ እንደማይፈቅድ ጠቅሳ አላፈርስም እንዳለች፣ ነገር ግን በጫና ጋብቻው እንደፈረሰም ትናገራለች። ከዚህ ቀደም የወሰደውን ውክልና ተጠቅሞ ያለውን ንብረቴን ሸጦ ስለነበረ ጋብቻቸው ከፈረሰ በኋላ ንብረቴን ለማሳገድ ብንቀሳቀስም ከአንድ ቤት በስተቀር ሁሉም ስማቸው ዞሮ ነበር ያገኘሁት ብላለች አትሌት ገለቴ። አንዷ የቀረችው ቤቴም በ2008 ዓ.ም ውክልናው የተነሳባት ቤት እንደሆነ የጠቀሰችው አትሌቷ በተለያዩ አካባቢዎች የሚገኙ 10 ቤቶች፣ 4 መኪናና ሌሎች በርካታ ንብረቶችን ተሸጠውባት ባዶ እጇ መቅረቷንም ተናግራለች። በመሆኑም እናቱ እንዲኖርበት የሰጠሁት መንግስት የሰጠኝን ቤት እንኳን ለእናቱ ሸጧል የምትለው ገለቴ ከጋብቻ በፊት ያፈራሁት ንብረቴም ሳይመለስ ከጋብቻ በኋላ ያፈራነውም ሳልካፈል አንዷ የቀረችን ቤት ለመካፈል ፍርድ ቤት ወስኖብኛል ስትልም ተናግራለች። እሱ ቀድሞ ሁሉንም አቅዶበት ስለሄደበት ያላትን አቅም ሁሉ ተጠቅማ ፍርድ ቤት ብትከራከርም ውሳኔው ግን ከሷ በተቃራኒ እንደሆነም ገልጻለች። ከዚህም አልፎ እንደሚያስፈራራት ለፖሊስ ማመልከቷን ጠቅሳ ንብረቱም እንዳይገኝ አንድም ገንዘቡ በእሱ ስም እንደማያስቀምጥ እንዲሁም ተሸጦ የተባሉ ንብረቶችም ከዋጋቸው እጅግ ባነሱ የተሸጡ መሆናቸውን ጉዳዩ ውስብስብ እንዳደረገውም ትናገራለች። የጉዳይ የማያውቀው የመንግስት አካል እንደሌለ የጠቀሰችው አትሌት ገለቴ እስካሁን መፍትሄ ካለማግኘቴ በላይ ወደ ጎዳና ለመውጣት ከዚያም አልፎ ለሕይወቴ አስጊ ሁኔታ ላይ ስለምገኝ የሚመለከተው አካል ይድረሱልኝም ትላለች። አደባባይ የወጣሁት ህዝቤ እንዲደርስልኝ ነው ያለችው አትሌት ገለቴ ቡርቃ ወጥቼ የምወደውን ስፖርት እንኳን እንዳልሰራ ማስፈራራት እየደረሰብኝ ቤት ውስጥ ተዘግቼ ተቀምጫለሁ። የአቅሜን ያበረከትኩላት ሀገሬና ህዝቤ ያለውበትን ሁኔታ ይወቁልኝም ስትልም ተማጽናለች። በሌላ ዜና ሱዳን የጦር አውሮፕላኖቿን ወደ ኤርትራ ማስገባቷ ተገለጸ። የሱዳን ተፋላሚ ፈጥኖ ደራሽ ኃይል የጀነራል አልቡራ መቀመጫ በሆነው ፖርት ሱዳን ላይ ባለፈው ወር ተደጋጋሚ የድሮን ጥቃት ማድረሱ ይታወቃል። ይህን ተከትሎ የጀነራል አልቡራን ጦር ኃይል የጦር አውሮፕላኖች እንዳይመቱበት ወደ ኤርትራ ማሸሹን ማዳ ማሳር የተሰኘው የሱዳን ሚዲያ ዘግቧል። አንድ የሱዳን የደህንነት ኃላፊ ለዜና አውታሩ ሲናገሩ በፖርት ሱዳን የነበሩት የጦር አውሮፕላኖች በሙሉ አሁን በኤርትራ አውሮፕላን ማረፊያ ውስጥ እንደሚገኙም አስረድተዋል። ፈጥኖ ደራሽ ኃይሉ እያደረገ የነበረው የድሮን ጥቃት ያስፈራው የአልቡርሃን ጦር ኃይል አውሮፕላኖችን ወደ አስመራ ከወሰደም በኋላ በአሁኑ ወቅት በዚያው ጥገና የተደረገላቸው መሆኑን ዘገባው ጨምሮ ገልጿል። የፈጥኖ ደራሽ ኃይሉ ዋና አዛዥ መሐመድ ሐምዳን ዳጋሎ ባሳለፍነው ሳምንት በሰጡት መግለጫ የአልቡርሃን ጦር ከኤርትራ ድጋፍ እንደሚያገኝ መግለጻቸውም ይታወሳል። እንዲሁም የሱዳን ጦር
ኃይል ምንም የጦር አውሮፕላን የለውም ሲሉም ተናግረው ነበር። ክቡራን አድማጮች፣ በመጨረሻም ከውጪ በአሜሪካ ሎስ አንጀለስ አደባባይ የወጡ ሰልፈኞች ተቋሙ እንደቀጠለ ነው። ባለፈው አርብ የተጀመረው ተቋሙ በከተማው ማዕከላዊ ክፍል ላይ የቀጠለ ሲሆን ሰልፈኞቹ የተለያየ ቁሳቁስ በማቃጠል ከጸጥታ ኃይሎች ጋር ግጭት ውስጥ ገብተዋልም ተብሏል። ፖሊስ አስለቃሽ ጭስ የተጠቀመ ሲሆን ከተማዋ የህገወጥ ሰልፈኞች ቦታ መሆኗን በመግለጽ ሰልፈኞቹ በአስቸኳይ እንዲበተኑ ትዕዛዝ አስተላልፏል። በተቋሙ ሰልፉ ተሽከርካሪዎች የተቃጠሉ ሲሆን የተወሰነ ንብረት መዘረፉንም ፖሊስ ያስታወቀው። ለተቋሙ የወጡ ሰልፈኞችን ተካፋይ አሸባሪዎች ያሉት ፕሬዚዳንት ትራምፕ አሁን ላይ የብሔራዊ ዘብ አባላትን ያሰማሩ ሲሆን በቀጣይ ለልዩ ተልዕኮ የተዘጋጁ ወታደሮችን እንደሚያሰማሩም ተናግሯል። ይህ በእንዲህ እንዳለ የተቃውሞ ሰልፉ በአሜሪካ የድንበር ተሻጋሪ ወንጀሎችና ህገወጥ ስደተኞች ተቆጣጣሪ ባለሙያዎች ፕሬዚዳንት ትራምፕ ባስተላለፉት ትዕዛዝ መሰረት በከተማዋ ህገወጥ ስደተኞችን በቁጥጥር ስር ለማዋል በተንቀሳቀሱበት ወቅት የተጀመረ እንደሆነም ተገልጿል። በሌላ ዜናዋ ሞስኮ በዩክሬን ላይ ከባድ ጥቃት ፈጸመች። ሁኔታው በጣም ከባድ ነው ሲሉ የዩክሬን ፕሬዝዳንት ዘለንስኪ ተናግሯል። ሩሲያ ጦር በአንድ ጀንበር 499 ሰው አልባ አውሮፕላኖችና ሚሳኤሎች የተሳተፉበት የተደራጀና ከባድ ጥቃት በዩክሬን ላይ መፈጸሙ ተነገረ። የሩሲያ ጦር አዲስ በጀመረው ጥቃት በሁለቱ ድንበር ከ1000 ኪሎ ሜትር ወይም ደግሞ 620 ማይል ርቀት ላይ በሚገኙ የምስራቅና ሰሜን ምስራቅ የሀገሪቱ ክፍሎችን ቁጥራቸው የበዛ ሰው አልባ አውሮፕላኖችን 20 አይነት የተለያዩ አይነት ሚሳኤሎች የተወነጨፉ ሲሆን 10 ቦታዎች ላይ ጥቃት ማድረሱን የተዘገበው። የዩክሬን አየር ኃይል ሰኞ ዕለት ባወጣው መግለጫ ሩሲያ 479 አልባ አውሮፕላኖችና 20 ሚሳኤሎችን በአንድ ጀንበር ማስወንጨፏን ተናግሯል። ጦርነቱ ከተጀመረ 3 ዓመታት በፊት ከተመዘገቡት ከፍተኛው የሰው አልባ አውሮፕላኖች ብዛት ነውም ተብሏል። ዩክሬን በሰኔ 1 ቀን በሩሲያ አየር ማረፊያዎች ላይ ለፈጸመችው ምላሽ በተባለው እሁድ ከቀኑ 10 ሰዓት ተኩል በተጀመረ እጅግ ግዙፍ የሞስኮ ጥቃት ሩሲያ ወደ ዩክሬን ከተላኩት መካከል 292 ድሮኖች በአየር መከላከያ ተመተው ወድቋል። 187ቱ በቦታቸው ጠፍተዋል። በእነዚህም አማካኝነት 10 ቦታዎች ላይ ጉዳት ተመዝግቧል ሲል አየር ኃይሉ ገልጿል። የዩክሬን ፕሬዝዳንት ቭላዲሚር ዘለንስኪ እሁድ መገባደጃ ላይ እንደተናገሩት በአንዳንድ አካባቢዎች ሁኔታው በጣም ከባድ ነው በማለት ሲቪሎች ለአየር ጥቃት ማስጠንቀቂያ ላይ ትኩረት እንዲሰጡ አሳስቧል። የሩሲያ መከላከያ ሚኒስትሩ በበኩሉ ዩክሬን ጦርነቱን ወደ ሩሲያ ለመውሰድ መሞከሯን ቀጥላለች ያለ ሲሆን ዩክሬን ሰው አልባ አውሮፕላኖች ወደ ሩሲያ መላኳንና ትንኮሳዎችን ካላቆመች ከዚህ የባሰ ጥቃት እንደሚገጥማትም አስጠንቅቋል። 3 ዓመታትን በተሻገረው የሁለቱ ሀገራት ጦርነት በቅርቡ በኢስታንቡል ውስጥ በሩሲያና በዩክሬን ልዑካን መካከል የተካሄደው 2 ዙር ቀጥተኛ የሰላም ድርድር እስረኞች እንዲሆን በሺዎች የሚቆጠሩ የሞቱና በጠና የቆሰሉ ወታደሮቻቸውን ለማለዋወጥ ቃል ከገቡት የዘለለ ትርጉም ያለው ስኬት ሳይገኝ የበርካቶችን ሕይወት የቀጠፈ ተቋማት ከተሞችን እያወደመ በሰውና በንብረት በኢኮኖሚ ከፍተኛ ኪሳራ እያስከተለ መቀጠሉን ነው ተነባቢነት ያላቸው ዓለም አቀፋዊ ሚዲያዎች የፊት ገጽ ያገኘናቸው መረጃዎች የሚያሳዩት። ክቡራን አድማጮች ከሀገር ውስጥ ከውጪ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።